አንተ ተነስ ልቀቀኝ። እንደዚህ አይነት ማስመሰል አይመቸኝም። አቤት ለሚገኝ የፖሊስ ተቋም እሺ ነግሬሃለሁ። እዚሁ እንዳትንቀሳቀስ እኮ እኔ እኮ አሁን እኮ ምንም ያደረኩት ነገር የለም። አረጋችሁ ሲበና የምታስገድደው ገልሻለሁ እንደ ቆራርጥሻለሁ ምናምን። ኧረ ስማ እኔ ባይዘይ ጓደኛዬ ነው ብዬ እንደዚህ በክብር ራሱ እያወራሁ ያለው እንጂ በክፋይ ተዳለ እንደ ገልሻለሁ ብላ ታላልካትም ዳኒ የምር በጣም ያናደርከኝ ነው። ለሱ ደግሞ ለኔ ምን ይላል ያንተም ለኔ አንተ ግን እያደረግሽ ያለው ነገር ከዛ በጣም ተቃራኒ ከምታደርገው ድርጊት እንድትጠነቀቅ በቤተሰቦች ማለት ነገር ነው የመጣው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ብዝዝት ይበልል እያልን ዛሬ እንግዲህ ብቻዬን አይደለሁም አንዴ ሪላክስ እዚህ ትገኛለች። ሰላም ይበላችሁና ለምን እንደተገናኘ ምናምን ከቻልክ ንገራችሁ፣ ከዛ ውጭ እኔ እነግራችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ በአዲስ ቤት መተናል። በወንድማችን ቤት ነው ያለነው እና ይሄን ቪዲዮ ስትጀምሩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። እና እውነት ለመናገር ዛሬ ያው ዳኒን ታውቁታላችሁና ዳኒ እንትና የፕራንክ ምናምን ብዙም አሎ እያለ ሰሞኑ እያስቸገረን እየቀወጠው ሲያስጨንቅ አይተነዋል ማለት ነው። ሲያስጨንቅ አይተነዋል። ስለዚህ ምን አሰብን እኔና ኤንዲ ሰጥቷል ማለት ነው። በቃ ምድር በምድር ነው የሚለውን ነገር አሰብንና ሰዎች ደግሞ ፍላጎት ነው። ስለዚህ ምን ቸገረንኛ ዋጋውን ያገኛል ማለት ነው። ከዛ ምን አሰብን በቃ ያበደ መልስ አስበንለታል። ምንድነው ካላችሁኝ ያው የኔ እህት እዚህም እንደሌለ ይታወቃል። ሌላ ቦታ ናት ግን በቃ ከኔ እህት ጋር ከባድ ግንኙነት እንዳለው ከዛ ምን አሰብን የኔ እህት እንግዲህ እዚህ እንደሌለች ምናምን ይታወቃል። ግን የምናስጨንቀው በኔ እህት አማካኝነት ነው። ምንም ያውቀው ነገር የለም። እውነት ለመናገር ምንም ያውቀው ነገር የለም። ቪዲዮ እየሰራን ይሁን ፕራንክ ልናደርገው ይሁን ምንም ያውቀው ነገር የለም። ግን በጣም አስቸኳይ ነገር ፈልገናል ብለነው አረ መጣው ምናምን ብሎ በነገራችን ላይ እሱ ደስ የሚለው ማንም ሰው ይጥራው ማንም ላይክ በቃ ፈጥኖ ደራሽ ናት። የምሬን ነው የምላችሁ። ለሁሉም ሰው እንደ ጓደኛ እንደ ቤተሰብ ይሄን አድርግ የምትሉትን ነገር ሁሉ ለማድረግ ዝግጁ የሆነ ልጅ ነው እና በቻላችሁት መጠን ያው ሰብስክራይብ፣ ላይክ፣ ሼር እንድታረጉለት ከወዲሁ ነግራችኋለሁኝ። ከዛ በመቀጠል እንዲህ ዛሬ በቃ ትብብርህን እፈልጋለሁ። ምን ትላለህ? አይ ምን መሰለህ በቃ ልጁ ፕራንክ የሚያደርግ ሰው ስለሆነ ፕራንክ የሚያደርግ ሰው ደግሞ ብዙ ጊዜ እንደዚህ አይነት ሰው ፕራንክ ማድረግ በጣም ከባድ ነውና ሊያውቀውም ይችላል። ሊያውቅ ስለሚችል በቻልነው አቅም ተጠንቅቀን በቻልነው አቅም ደግሞ ለማስጨነቅ እሱ ብዙ ኮሜንቶች አንብቤያለሁ። ደግሞ ብዙ ቦታ ቪዲዮ ሲሰራ ጊዜ ብዙ ኮሜንቶችን አንብቤያለሁ። እነዛን ኮሜንቶች ይዘን መተን እሱ ላይ በቃ እንወርድበታለን። ይሳካል። አረ ይመጣል። አሁን ሰዓት እየከነፈኝ ትመጣለች። እንደመጣ ስርስ ነው የምንለው። በቃ እንዳይደርስ ቶሎ በይ ደብቂው ካሜራውን ይደበቃል። አዎ ገባ የሆነ ቦታ ላይ ሊገባ ቢል አሪፍ ነው። እንደዚህ በዚህ ቦሌ ያው ጠጋ በቃ እሱ ገባ። አረ በደንብ ገባ። ይቀርጸናል። እንደዚህ ሆነ። አንተም ወጣበል ችግር የለውም። በቃ እሱ ላይ በጣም አሪፍ እሳቴ መጣች እንዲ ሰር ሰው ስልኩን እንዳያቀበል እንደ ስልኩ እንደዚህ አድርገው ዝም ብዬ ይችላል ያናናው እንዴ ሪላክስ ዋና ሰላም ነው። አማነሽ ነው አለን። አንተ ግን እንደዚህ አስቸኩለን ስንጠራ እንደዚህ ዘግይተህ ነው የምመጣው። ሁሌ እኮ ፈጣን ነበር። ጄ ነው በእናትህ እዛ ታክሲ ደግሞ የለም ታውቃለህ። በጣም ያስጠላል። መኪናውስ ይለኛል። አንተ ጋራጅ መመላለስ አይደለም ገዝቷል ነው ሲባል ነበር። እንደዚህ አይነት ጭው ሰምቻለሁ። እንዳትያዙ ጋራጅ መመላለስ ደበረሻ ተውሽ አታሳቱኝ ተው እና ኧረ እባክህ ቀልድ አይደለም የጠራን። ምን ሆናችሁ ነው? አይደለም ቀልድ አይደለም የጠራን። እውነት ለመናገር እኔ አሁን ይሄ የምልህን ነገር ካንተ ጠብቂው አይደለም ካንተም አልጠብቀውን ነገር ነው እያደረክ ያለው። ስለዚህ ከምታደርገው ድርጊት እንድትጠነቀቅ በቤተሰቦች ማለት ነገር ነው የመጣሁት። ማለት ምን መሰለህ የጠራነው እኔ አሁን እሱ የነገረኝን ነገር ማመን ከብዶኛል።
በጣም ማለት ነው። ማለት እንደዚህ አይነት ሰው አትመስልም ማለት እንደዚህ አይነት ሰው ለመሆን ሲጀመር በጣም ማለት ነው በቃ እንትን መሆን አለ። ኧረ በእናትህ ተው እንጂ ጭራሽ ደግሞ ታብራራለታለህ እንዴ? ኖ አይ ስልክ አሁን ስታየው ምስኪን ይመስላል ምናምን ከሰዎች ጋር ያለው ቀረቤታ አሪፍ ነው ምናምን ግን ያ ነገር እኔ እኮ በዚህ ሰዓት ማን ነው የሚታመነው ነው ታውቃለህ። አሁን እንዲህ ከሰዎች ጋር ያለ አቀራረብ ሲታይ አንተም መተከኛ ጋር የምታሳየው ነገር ሲታይ ባሪክ ሲታይ ምናምን እንዲህ አይነት ሰው አትመስልም እና በጣም ነው ያዘንኩብህ። በጣም ነው የተከፋሁት ማለት የሰው ልጅ እንዴት በዚህ ልክ አይደለም። የጓደኛህን እኮ ነው አስበዋል። የጓደኛህን እንዴ እኔ እኮ ባልገባኝ ነገር ጓደኛ እንደዚህ ብሎ እኔ ከእናንተ ጋር እንደዚህ አይነት ነገር እኔ ተነጋግረን እናቅም። አስከፍቻችሁም ከሆነ ይቅርታ። ግን ምን ሆናችሁ ነው ማለት እንደዚህ? አሁን ለምሳሌ ጆሲ ለኔ ወንድሜ ነው፣ የሱ እህት ደግሞ ለኔ ምን ናት? ያንተም እህት ለኔ ምን ናት? አንተ ግን እያደረግክ ያለው ነገር ከዛ በጣም ፍጹም ተቃራኒ የሆነ ነገር አልገባኝም። ዳኒ ምን እኔ እኮ ደግሞ ነገሮችን አምነህ ይቅርታ እንደመጠየቅ ጭራሽ ደግሞ እንዳልገባው ስለሞስት ምክር በጣም ተገርመኛል። ያልከኛለኸው በቃ መጣሁኛ እዚህ ጋር ባለዬ ነህ እንደዚህ ነህ ምን አድርጌህ ነው? በቃ ንገረኝ። እህትህን እንደዚህ ብለው ምን አድርጌህ ነው? እሺ ንገረኝ። ምን ነገር አንዳንድ ሰው አለ ምን ታውቃላችሁ ነገሩ ላይ እንዳልነበረ እንዳላየ እንዳልሰማ ሆኖ ማስመሰል እንዴት ነው የምትችልበት? ምን ያለህ ነገር እሱን ንገረን እስኪ። የሱ ጆሲ ማለት እኔ ምን አረ ማለት እያለ ነው። አረ እንዲቀልድ እኮ ነው ያዘው ሲጀመር። በቃ አሁን መገገም ሳይሆን ማን ያለውን ነገር ምናምን እውነታውን አስረዳና ይቅርታ መጠየቅ ካለበት ጠይቅ። እኛም ከሆነ ይቅርታ መጠየቅ ያለብን እንጠይቃለን። ተጋም ሊኖርኝ ይችላል ልጅ እኔ እኮ ጓደኛዬ ና ሲቀጥል ደግሞ እኔ ምን ሊኖርኝ ይችላል ያንተ ጓደኛ ስለ አሁን የሰው ልጅ ማለት ነው ፍቅር ምናምን የሚመሰርተው በመግባባትና በስምምነት ነው። አንተ ግን ልዩቷን እያስገደድካት ነው። ተስማምታችሁ ቢሆን ኖሮ እኮ እሱ እንደምን ነው ችግር የለውም ሊረዳክ ይችላል። ግን እንዴት ነው እንደዚህ የምታስገድደው? ገልሻለሁ እንዲያቆራርጥሻለሁ ምናምን ስማ እኔ ባይዘይ ጓደኛዬ ነብዬ ነው እንደዚህ በክብር ራሱ እያወራው ያለው እንጂ ያረጋግቼው ነው የመጣው። በጣም ተበሳጭቶ ነበር። በጣም ተናዶ ነበር እኮ እኔ ምን አርጋል ነው የምትል? እህትን ምን አርጋት ነው? እሺ ያላረካት ምን አለ አንተ? እንደዚህ አይደረግም። በቃ ልጅቷ ካልፈለገችክ በስልክ ትደውልላታለህ፣ ትጽፍላታለህ። ሰው አልፈልግም ከተባለ ምንድነው በዚህ ግግም ማለት? አንተ ነህ የታውቃታለህ። እሺ የታውቃት ስማ አሁን እየሄድክ ያለው አካሄድ ማለት ነው ትክክል አይደለም ዳኒ። እኔ ልምከር እንደ ወንድም እንደ ወጣት እንደ ተማረ ሰው ካሰብክ ያለውን ነገር ይቅርታ አድርገህ እስኪ ስልክህን አውጣው እስቲ ከፈተው። የስተርዴይ እስቲ ትናንትና ቆይ አትነካካው። ቆይ አንዴ ምንም የለማ ከዚህ በቃ ቴክስት ነው ልታይ የምትጽፈው በቃ ነው ይኸውልህ ታዲያ አሁን ማለት ነው እንዴና ታዲያ ያማል አንተ ራሱ ጅነ እንዴ ቴክስት ጀመረኝ ለምንድን ነው ማሳያችሁ? አይ በቃ ከዚህ ልጅ ጋር መተማመን የምንችለው በሌላ ነገር ነው። አንዴ ወደዛ ላውራው ጆሲ። ቆይ ለምንድን ነው የምሄደው? ና በለው እንደው ዝም በል እዚች ጋር ማለት ነው። እኔ ልሂድና አሁን ይሄ በጣም እየደነገጠልን አይደለምና ከዛ እኔ አዲስ ስልክ አለኝ በጣም ተመሳሳይ ቁጥር ማለት ነው። በዛ ስልክ ልደውልና ከደህንነት ነው የምደውልልህ በለውሽ ተፈለጋለህ አስተያየሽ በቃ እናንተ በቃ ና አውርተንበታል። ና ጆይ ና ዳኒ ጉዳይን ጨርሰህ እናንተ ወርብር እናንተ ተተኝ። አይ እኔ አሁን በሁለታችሁ መሀል አልገባም። አንተም ወንድሜ ነህ። ስለዚህ ያው የምትሄደውን አካሄድ አስተካክልና አውርታችሁ ጨርሱት። እኔ ከመሀላችሁ ልውጣላችሁ። ያው እዚህ ጋር ሁለታችሁ አረና ሲጀመር እሺ ጆ እኔ አስደብሬ ነው። እሺ በጣም አስደብረኛል። እሺ አንተም አልጠብቀውን ነገር ነው ያደረከው። እሺ እኔ እህተን የት ነው የማውቃት? የት አውቃታለሁ? እኔም እኮ ይሄ እኮ ነው የገረመኝ። ጓደኛዬ ነው ብለህ አብረን እየበላን እየጠጣን አንድ ሰፈር እየዋልን ለምን እንደዚህ እኔ ማጭበርበሩ ነው መዋሸቱ ለምን አስፈለገ? እኔ ጆ እንደዛ አይነት ሰው አይደለም። ላጭበረብርም አልፈልግም። እሺ እኔ ትንሽ ምን በክፉ አይን አይቼብህ ነው። እሺ በክፉ አይን ትላለህ እንደ ገልሻለሁ ብላታል አልካትም? ዳኒ የምር በጣም እያናደርከኝ ነው አሁን። ኧረ ጆ በእናትህ ተረጋጋ። ከራስህ እግዚአብሔር እኔ እንደዛ አይነት ለምን ብዬ ነው? እኔ ሲጀመር እንኳን ያንተ በጣም ትዕግስቴን እየተፈታተንከን ታግሼ ነው እያወራህ ያለሁት ዳኒ። አንሷና ለላውድ አድርገው። ሄሎ አቶ ዳኒ። አቤት አብሮ ይስጥልን። አቤት አልገባኝም። ምን ነበር? አዎ ነኝ ጌታዬ ነኝ።
አቤት አቤት ነኝ። አይ ግን ሰው ተሳስታችሁ እንዳይሆን እኔ ዳኒ ነኝ፣ ግን ሌላ ሰውም እንዳይመስላችሁ። ምንም በማላውቀው ነገር ነው እንዴ ክስ የሚመሰረተው? በየት ሀገር ነው? ከሳሉ እያለች ነበር። ከሳለች። ኧረ እኔ እንደዛ አይደለም። ይኸው ጌታዬ ተረጋጋ። እኔ እንደዛ አይነት ሰውም አይደለሁም ሲጀመር። አቤት ነግሬያለሁ። ከሳለች እያለች ነበር። ከሳለች ማለት ነው። እሺ ምንድነው እሺ ማድረግ ያለብህ? አቤት አሁን እየፈጸምክ ያለው ወንጀል ከ10 እስከ 15 ዓመት ጽኑ እስራት እንደሚያስከስስህ ታውቃለህ እኮ። እኔ እኮ አሁን እኮ ምንም ያደረኩት ነገር የለም። አረጁ ሲበናተህ ከኔ ጋር ክርክር መግጠሙ ምንም አይጠቅምም። ነግሬ ነበር። ምንድነው? ምን ላድርግልህ? እኔ በቃ እኔ ምንም በማለት ስልኩን አብራና ጨርስ መጀመሪያ በስነ ስርዓት። አቤት በማንኛውም ሰዓት የመረጃ መረባችን ቁጥጥር ውስጥ ነው ያለው እኮ። እኔ እሺ ምን ላድርግ? እሺ ምን እጃችን ላይ ነው ያለው። አሁን አንተ አያት ኃይል ሪል ስቴት ጀርባ ነግሬሃለሁ። እዚሁ እንዳትንቀሳቀስ። ለምን እንደማትረጋጋው እግዚአብሔር ዳኒ ተው። አቤት 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 ለሚገኝ የፖሊስ ተቋም ሄድና እጅግ እሺ እኔ ምን አድርግ? እኔ እኮ በማላውቀው ነገር ነው። በእግዚአብሔር ልቀቀኝ። እሺ ዘጋው። በቃ ምንም ማድረግ እሱ ያለን ማድረግ ነው የምችለው። ምንድነው እሱ ያለን አድርግ። በቃ ከኔ ምንድነው በማላውቀው ነገር ማለት በማላውቀው ነገር እኮ ነው አሁን እንደዚህ እየተባልኩ ያለሁት። እግዚአብሔር ይህን ነገር ማሰብ የነበረብህ መጀመሪያውኑ ነበረ። የኔን እህት ከማስፈራራት ምን ከማለት ሰው አልፈልግም ካለ አልፈልግም ነው በፍቅር እንጂ በግድ ነገር የለም። እግዚአብሔር እንጂ ኧረ በእግዚአብሔር ልቀቀኝ። አሁንም ቢሆን መዋሸት ማስመሰል እንዴ! አራት ወበናት እየተጣላችሁ ነው እንዴ? አይደለም አራት ተጣሉ ነው ናችሁ ነው እንዴ? ለምን በእግዚአብሔር ምንድነው? ምን ሆናችሁ ነው? ከሳኛለች ልጅቱ ድርጊቱን ከማድረግ ነበር መቆጠብ የነበረበት። እሱማ ከማድረግ መቆጠብ ነበረበት፣ ግን ክስ ደረጃ ደርሷል እንዴ? አንዴ ተከሳለች። አቅራቢያ ባለው ፖሊስ ጣቢያ ሄደች ተባለ። እኔ ጆ በእግዚአብሔር አንተ ተነስ ልቀቀኝ። እንደዚህ አይነት ማስመሰል አይመቸኝም። እኔ እያስመሰልኩ አይደለም። እናቴ ደሞት እንዴ ኧረ አንድ ነገር በለው። ህግ መጀመሪያውን ነበር ማሰብ የነበረበት። ቁጥሮች በፊት ማለት ነው በፊት ቴሌ ነበሩ። አሁን ግን ኢንሳ ላይ ያሉት ኢንሳ ላይ ደግሞ ማለት ነው መረጃ ደህንነት ተቋም ውስጥ የትም አይነት ቦታ ሆነ እሺ ተባበረ በእግዚአብሔር አይሆን ነገር በለው። እሺ አንተ እሺ በለው በቃ ምንድነው? እሺ ምለው ነው የምር በቃ ተባበረ። እንትናት ይሄ ደግሞ ወንድምክ ነው በቃ ይቅርታ። እህቴ ላይ የተደረገው ነገር አይታል አይቻለሁ። ስለዚህ እንዴት እንደታስባለህ አንተ ራስህ እንዴት እንደታስባለህ? አንተ ደግሞ የተሻለ መሆን አለብህ እኮ። ምን ላድርግ? ይቅርታ አድርግልኝ። ልጁ ከስተቱ አይማርም። ልጅቱ ነገር አይደርስም እንዴ ባንተ ፊት እናቴ ትሙን እንደዛ አይነት ሰው አይደለም። ሁለት ሶስት ጊዜ ልጅቷን አስጨንቋታል እኮ ሊሆን ይችላል። ከዛ ተውስለው ሊሰማኝ አልቻለም። በላይ የመጨረሻ ሌቭል ላይ ስትደርስ ሄዳ መለከተች። አይ እንትን ይበልተው ጆ በቃ ይሁን። ለምን እንኳን አይደል እኔ ጓደኛ ነኝ፣ ብዙ ነገር አላሳልፍም እኮ። ለምን አደረኩሽ? እኔ ማድረግህን ብቻ እመንሽ። አድርጌዋለሁ፣ ይቅርታ በል። ጆ እኔ እኮ አሁን እኮ እናንተ ስላልተረዳችሁኝ ሳላውቅ ያጠፋውን ነገር ካለ ይቅርታ። ግን እኔ አሁን ልጅቱን የምትሏት ነገር ምንም አውቀው ነገር የለም። ፖሊስ ሊሞት ነው እንዴ? ሊሞት ነው እንዴ? ሊሞት ነው እንዴ? መጀመሪያ አይቆጣም እንዴ ከድርጊቱ? ተዛለቅናታ ዘመን ያሉትን ዩቲዩበሮች የሁሉንም ነው ዛሬ መልስ የተሰጠቀ። በቃ እንዴ ሁሉንም ፕራንክ እያደረገ አሰቅቆ ታውቃለህ። ሁሉንም አንተ ላበላውን ቆየው። እኔ እኮ ቪዲዮአቸውን ባየው ቁጥር ማለት ነው ተሳቀቅኩኝ፣ እንዴት እንደሚያሰቃያቸው እኮ። ተዛለቅናታ ኤንዲና ጆይ ሰባት ምን ማድረግ ይቻላል? ተዋልኩ አልሰማልክ ተዋልኩ። ፕራንክ ይቅርብ መክሬዋለሁ። ባይዘ እንደ ወንድምነት
ፍራንክ መጥፎ ነው ብየዋለሁ። እሺ ፌደራሉ ማን ነው? ፌደራል ፖሊስ እኔ እኮ ነኝ ጃራ። አቶ ዳንኤል አቅራቢያ ወዳለ ሰው ሄደ ፖሊስ ጣቢያ ጀንዘት። አቶ ዳንኤል አይደል? ምን አይነት ትችላላችሁ። ማርያምን አገኙኛ አጨብጭብ ያለው እናቴ ትሙት። ከዚህ በኋላ ባይዘው ዝም ብሎ መጀመሪያው ነው እንደ መጀመሪያ ቀለል አድርገን ልጆቹን ማጣዋቸው ከሆነ ከዚህ በዝባለ በቃ አግኝተውኛል አላገኙኝም? ካገኙኝ እስኪ ኮመንት ላይ ምን ተሰማሽ ግን? የምር እንዴ እኔ እኮ ግራ የገባኝ መጀመሪያ አንተ ካለ እንደዚህ ቆይ እዚህ የለኝም። እኔም እሱ እኮ ነው እና ታዲያ እየነገርኳቸው ነበር። እዚህ ቤተሰብ እህት ምናምን እዚህ የለኝም። እኔ ግን በቃ እሱ ግን ይደነግጣል ምናምን ብዬ ነግሬያቸው ነበር። እኔ እኮ ግራ የገባኝ ነገር ደግሞ እንዲህ ነው። አዎ በቃ እንደዚህ አወራታት። እኔ እኮ አንተ እንትንነት ነው የሚገርመኝ። ኧረ ፍራንክ ንጉስ እንድታግዘኝ ብዬው ነበር። በአግባቡ ተወጥቷል ብዬ አስባለሁ። ኧረ በጣም እንጂ ላበላባረው እናቴ ትሙት በውስጤ ራሱ አይደለም ውስጤ ራሱ በዚህ ነገር አለች እና እንዴት ነበር? ኧረ ጌታን ትችላላችሁ። እኔ ፕራንክ ትሉኝ ነበር። ከኔ ባሱ ሰዓት መጡ። ኧረ አይ አንተ ጎበዝ ነው። ባይዘው ፕራንክ ሲያደርግ ጎበዝ ነው። በጣም ጎበዝ ነው። ይችላል ያስቀኛልም በስነ ስርዓት ነው። ፖሊስ ያርንከዋል። ምንድን ነው ያለው? የምንም ባጠባቂ ነው ያለው። እኔ አልደግመው አይደለም እጅን ስትለው ማለት ነው። ኧረ እባክህ ጁስ ይለኛል። አይ መጀመሪያ ነበር መጠንቀቅ የነበረብህ ደግሞ ፖሊስ ጣቢያ። ኧረ ወይኔ ብቻ ግን ደንግጠሻል። ኧረ እግዚአብሔርን በጣም ትችላላችሁ። አግኝታችሁናል። በዚሁ አጋጣሚ ቤተሰቦችን ሰላም ባያችሁ። በዚህ እኔው ነው ሰላም ውድ የተከበራችሁ የኛም የነሱም የሁላችሁም ፋሚሊ ከሀገር ውጭም ከሀገር ውስጥ ያላችሁት በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ ባልጠበቁት መንገድ እንደዚህ ላበላብ አድርገውኛል ኤንዲና ጆ 27 የሚባሉ ሰዎች። እኔ ደግሞ ብድር መላሽ አድርገኝ ለብድሩ ደግሞ ልዘጋጅበት ሽር ጉድ ብዬ ወገቤን ተጠቅ ብዬ እንገናኛለን ብዬ አስባለሁኝ እና ስለነበረን ቆይታን እናመሰግናለን። አይ እውነት ለመናገር ውድ ቤተሰቦቻችን ያው ዘና ፈታ እንዳላችሁበት ሲደነግጥ ሲበረግግ እንደተፈታታችሁ ተስፋ እናደርጋለን። እንዲህ ምን ትላለህ? አይ በቃ ብቻ ያው ፕራንክ ማድረግ ላይ ብቻ ሳይሆን የሚያምርበት ዳኒ ፕራንክ ሲደረግም በጣም ነው ምክንያቱም በጣም ነው የሸወርነውና በጣም ደስ የሚል ቆይታ እንደነበረን ተስፋ አደርጋለሁ። ይሄ ቪዲዮ እንደሚማቻችሁ እርግጠኛ ነኝ። ግን ይህን ቻናል ሰብስክራይብ እያደረጋችሁ አበረታቱት። እኛንም አበረታቱን። እንወዳችኋለን። በቀጣይ ቪዲዮ እስከምንመጣ ይመቻችሁ። ፕራንክ ይገባል ነው የምልህ።